ሚኮ ቀፈኝ ሄሎ አቤት ነይ ዳይፐር አንዴ ቀይሪ አልቀየርሽም መጣው እሺ እኔ የምልህ ሚኮ ጩጬዋ ምን ሆና ነው? ሉዊስ በናል በፊደል ተጠቂ ናት። ከተወለደች ጀምሮ መራመድ አትችልም። በቀን 6 ዳይፐር ነው የሚደረግላት። ወይኔ ልጠይቀው ያልኩትን ነገር ደስ እና ሽንትና ሰገራ መቆጣጠር አትችልም? አዎ ይሄን ለማለቴ ይቅርታ ሚኮ፣ ግን እኔ እንደዚያን ነገር ማየትም ሆነ መስማት አልፈልግም። ቲክቶክ ላይ ሲመጣ እንኳን ቶሎ አሳልፋል። ያማል እንዴ? እንዴት እንደዚህ ትናገራለህ? ኧረ እኔ እኮ እንደዛ ለማለት ፈልጌ አይደለም። ወይኔ እየሰማች ነበር። ና እኔ ነው አንተ እኔ እኮ እንደ ልጆች መሳቅና መቦረቅ ፈልጋለሁ። ብር አጠራቅሜ ታክሜ ጤነኛ መሆን ፈልጋለሁ። እኔ ወድጄ ይመስላል መራመድ ያልቻልኩት? ንገረኝ። እኔ ፈልጌ ይመስላል ሽንትና ሰገሬን መቆጣጠር ያልቻልኩት? እሉዬ በጣም ይቅርታ፣ እኔ በዛ መልኩ ስላልተረዳው ነው። ያውልህ ማንም የፈለገው ማንነት አይኖርም። ነገ ምን በህይወታችን እንደሚቀጥበል አናውቅም። አንተ ከቻልክና የመርዳቱ አቅም ካለክ እርዳ፣ ከሌለ ግን ጸልይልኝ። ማንም ሰው ዛሬን ይወቅ እንጂ ነገ የሚገጥመውን ነገር አያውቅም።